አደረሳችሁ፣ እንኳን አደረሰን። ትንሣኤ ነፃነት ነው። ትንሣኤ የጨለማውን ጊዜ በጌታችን ወደ ብርሃን የተቀየረበት መንገድ ነው። እኛም ይህን የትንሣኤ በዓል በኑሮ አጋጣሚ ሕይወት ጀርባ ላዞረችባቸው፣ ምድር አጥር አጥራ እንቅስቃሴያቸውን ከገደበችባቸው ታራሚዎች ጋር ልኑር አስበናል። አብረን እንቆይ። ብዙዎቻችን ይህን መልክ እናውቀዋለን። ያሬድ ነጉ የዚህ ሐሳብ ጠንሳሽ እሱ ነው። በዓልን በቃሊቲ ማረፊያ ቤት ከወገኖቹ ጋር ለማሳለፍ ደስታቸውን ለመካፈል ካሰበ ውሎ አድሯል። አሁን ግን ሐሳቡ እውን ሊሆን የተቃረበ ይመስላል። 2 ወር ከፈጀ ያለ መሰልቸት፣ ያለ መታከት፣ ያለ መድከም ሙከራ በኋላ ከማረሚያ ቤቱ አስተዳደር መልካም ፈቃድ ይሁንታን አግኝቷል።